በደመ ክርስቶስ የተዋጁ ክርስቲያኖች ድምጽን ሚክስ ማድረግ ለስቱዲዮ ብቻ ነው የሚቻለው ያለው ማን ነው? አውዳሲቲ በቤቱም ሆኖ ሚክስ ማድረግ ይቻላል ይሎታል። ለድምጽ ኤዲቲንግ አዲስ ሆነው እንዴት የኋላ ድምጽና ዋናውን ድምጽ ማመጣጠን እንዳለበት አላወቁም? እንግዲያውስ ከዚህ ቪዲዮ በኋላ ይህን ያህል ቀላል ነው እንዴ እንደሚሉ አይጠራጠሩ። ወደ ትምህርቱ መጀመሪያ ደረጃ ባክግራውንድ ላይ የሚሰማው ከፍ እንዲል ወይ ደግሞ ያ የሚወራው ደግሞ ዝቅ እንዲል የምንፈልግበት የተለያየ ቦታ ሊኖር ይችላል። ወይ ደግሞ የባክግራውንዱን ድምጽ መጠን መቆጣጠር እንፈልግ ይሆናል። ከፍ ብሎ እንዲደመጥ፣ ዝቅ ብሎ እንዲደመጥ እንዲሁም ደግሞ በምንፈልገው መጠን እንደፈለግን አድርገን ሚክስ ማድረግ እንችላለን። ወይም ደግሞ ብሌንድ አድርገን አንድ ላይ ማለት ነው አዋህደን አንድ አድርገን ደግሞ ማውጣት እንችላለን። ለምሳሌ እዚህ ጋር አውዳሲቲ ላይ የምትመለከቱት ይህ ድምጽ ከላይ ያለው ይሄ ባክግራውንድ ነው። ይሄ ባክግራውንድ ነው። ይሄ ደግሞ ናሬሽን ነው፣ የሚወራበት ባክግራውንድ ሙዚቃ ነው። ከኋላ እንዲሰማ የምፈልገው ድምጽ ነው፣ የሙዚቃ ድምጽ ማለት ነው። ይሄ ደግሞ ከፊት ለፊት የሚወራበት ነው። አጭር ነው እዚህ ጋር እንደምትመለከቱት። ስለዚህ የምፈልገው እዚህ ጋር ባክግራውንድ ሙዚቃው በጣም ከፍ ብሎ እንዲሰማ ከዛ ልክ እዚህ ጋር ሲደርስ ደግሞ ዝቅ ብሎ፣ ምክንያቱም ይሄኛው ጎልቶ እንዲሰማ ስለምፈልግ ማለት ነው። ዝቅ ብሎ እንዲሰማና ከዛ በመቀጠል መጨረሻ ላይ ደግሞ ባክግራውንዱ ይሄኛው ደግሞ ከፍ ብሎ እንደነበረበት ቀድሞ እንደሚሰማው መጠን እንዲሰማ ፈልገ ይሆናል። ስለዚህ በቀላሉ ምንድነው ማድረግ ያለብኝ? እዚህ ጋር በነገራችን ላይ በመጀመሪያ ደረጃ አንድ ነገር አስተውላችሁ ሊሆን ይችላል። እሱ ምንድነው? እሱ ይሄ ሞኖ ነው፣ አንድ ነው ትራኩ። ይሄኛው ደግሞ ስቴሪዮ ነው፣ ሁለት ነው ትራኩ ማለት ነው። ስለዚህ ይሄ ልዩነት ምን ያመጣል ብትሉ፣ ይሄ ሞኖ ትራክ ነው፣ ይሄኛው ስቴሪዮ ትራክ ነው። ሁለቱንም ወይ ስቴሪዮ ማድረግ አለብኝ፣ ሁለቱንም ወይም ደግሞ ሞኖ ማድረግ አለብኝ እንዲቀለኝ ማለት ነው። ያን ለማድረግ በጣም ቀላል ነው። አውዳሲቲ ላይ እዚህ ጋር መጣና እዚህ ጋር 3 ነጥብ አለች ዶት ኤክሴትራ የሚል አይነት ፓንክቹዌሽን ማርክ ያለባት 1 2 3 ነጥብ አለች። እዚህ ጋርም 3 ነጥብ አለ፣ እዚህ ጋርም 3 ነጥብ አለ። እቺን 3 ነጥብ ክሊክ አድርጋታለሁኝ። ከዛ ምን አለ እዚህ ጋር ስፕሊት ስቴሪዮ ትራክ የሚል አለ። ስፕሊት ስቴሪዮ ትራክ አድርጓለሁኝ። ይሄንን 2 አደረገው። ተመልከቱ፣ አሁን ደግሞ 3 ሆነ ማለት ነው። 1 2 3። ይሄንኑ ስቴሪዮ ትራክ የነበረውን ስፕሊት አድርገው 2 ሞኖዎች ሆነ ማለት ነው። ራሳቸውን ይቻሉ፣ ነገር ግን ልዩነት አላቸው። ይሄኛው ሌፍት ነው፣ ይሄኛው ራይት ነው። ይሄኛው መጀመሪያ የነበረው ደግሞ መሃል ላይ ነው ያለው፣ ሴንተር ላይ ነው። ስለዚህ ምን አድርጋለሁ? ምንም ልዩነት የለውም። ይሄንንም ያንንም ባጠፋ ይሄንን አጠፋለሁኝ። ዲሊት አደረኩት። አሁን ምን ሆነ ማለት ነው? ሁለቱም ትራኮች ሞኖ ሆኑ ማለት ነው፣ አንድ ሆኑ ማለት ነው። ስለዚህ ይሄንን ባክግራውንድ ሚውዚኩን እስኪ እንስማው። ይሄንን ለብቻው ሰምተናል። ይሄኛውን ደግሞ ለብቻው እንስማው። ለብቻ እንዲደመጥ ከፈለኩኝ አሁን ይሄኛው ባዶ እዚህ ጋር የማይወራበት ስለነበረው ለብቻው የተደመጠው፣ ይሄኛውን ደግሞ ለብቻው ለማድመጥ ምን አደርጋለሁ? በቀላሉ ሶሎ የሚለውን ክሊክ አድርጌ ፕሌይ ይለዋለሁ። የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በእግዚአብሔር ዘንድ እኩል የሚታዩ መሆናቸው ይሄ ነው። ሁለቱን ደግሞ አንድ ላይ ስንሰማቸው ምን ይመስላል? ሁለቱን አንድ ላይ በአንዲት ጥምቀት የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በእግዚአብሔር ዘንድ እኩል በቀላሉ ምን አድርጋለሁኝ? አሁን ይሄኛው ባክግራውንዱ እንዲቀንስ ፈለግኩ፣ እዚች ጋርና እዚች ጋር። ስለዚህ ምን አለ እዚህ ጋር ኢንቨሎፕ ቱል የሚል አለ። ኢንቨሎፕ ቱል ወይም ደግሞ F2 ፕረስ ስናደርግ የሚመጣልን ኦፕሽን ነው ማለት ነው። F2 ፕረስ እናደርጋለን። ከዛ መጀመሪያ ልክ እንደ ኪፍሬም ዙም ኢን አድርገዋለሁኝ። እዚህ ጋር ዙም ኢን ወይም ደግሞ ኮንትሮል ፕላስ 1 የሚል አለ። ኮንትሮል ፕላስ 1 ከዛ እዚህ ጋር ወደ ኋላ ቀስ አድርግና እዚህ ጋር መጀመሪያ ልክ እንደ ኪፍሬም ምናልባት አዶቤ ፕሪሚየር እና ሌሎች የአኒሜሽን ሶፍትዌሮች ላይ የምትሰሩ ካላችሁ ስለ ኪፍሬም ታውቃላችሁ። እዚህ ጋር ቤንች ማርክ አድርጋለሁኝ ወይም ደግሞ በጣም በቀላል ሲምፕል መጀመሪያ ክሊክ አድርጋለሁኝ። እቺ ከላይና ከታች ያዋት ከርሰሯ፣ እቺ የእጇ ምልክት፣ እቺ ቀስቷ ወደ ከርሰር፣ እዚህ ላይ ከርሰሯ ደግሞ ወደ ሁለት ከላይና ከታች 2 ፒራሚድ ተገልብጦና ኖርማል ፒራሚድ ቁጭ ብሎ የምትመስል አይነት ትራያንግል ማለት ነው ቁጭ ብሎ አይነት ምልክት ትመጣለች። መጀመሪያ ክሊክ አደረኩኝ። ከዛ ክሊክ የማደርገው ከዚህ ትይዩ ትንሽ ራቅ ብሎ ነው። እዚህ ጋር ደግሞ ምን አደርጋለሁኝ? ሳብ ይዤ ቅድም ክሊክ አድርጌ ነው የለቀቁት። አሁን ደግሞ ክሊክ አድርጌ አለቀው ይዤ ወደ ታች
ወደ ታች ወደ ታች ወደ ታች ወደ ታች ወደ ታች አመጣውና ወደ ታች አመጣውና በዚህ አይነት መልኩ ሰብሰብ አድርገዋለሁኝ። ከዛ ቀጥዬ ደግሞ ይህ እንግዲህ መግቢያው ላይ ነው። መውጫው ላይ ደግሞ አሁን ከዚህ በኋላ ያሉትን ተመልከቱ። ይህንም በሙሉ ሁሉንም ከዚህ ጀምሮ እዚህ ድረስ ያሉትን ሁሉንም ድምጻቸውን ቀንሷል። ስለዚህ ምን አደርጋለሁ? እዚህ ጋር መውጫው ላይ 1 2 እዚህ ጋር ቅድም ልክ እንዳደረኩ በዚህ ጋር ደግሞ በተቃራኒው ልክ እንደ ኪፍሬም ምልክት አድርጌ አሁን እዚህ ጋር ቀጥታ መጀመሪያ እንደነበረ የሚቆይ እዚህ ጋር ምልክት አድርጋለሁኝ። ከዛ ትንሽ ደግሞ ራቅ ብዬ በግምት ደግሞ ወደ ላይ ነው መስበው። አሁን ደግሞ ድምፁ ከፍ እንዲል ወደ እንደነበረበት ማለት ነው ከፍ እንዲል አድርገዋለሁኝ፣ ሳብ አድርገዋለሁ። በቃ ኖርማሉ እዚህ ጋር ነው። ከዚህ ይሄ ሰማያዊ ግሪን ላይን አለ፣ እዚህ ጋር አረንጓዴ መስመር አለ። ከዚህ መስመር እኩል አደረኩትኝ። ከዛ በዚህ አይነት መልኩ ይሄ ወደ ኖርማል ተመለሰ። ይሄኛው ኖርማል ሆነ ማለት ነው። ከዛ ዙም አውት አድርግና እስቲ አሁን ደግሞ በዚህ አይነት መልኩ ምን አድርገናል? ይሄ ባክግራውንዱ ከፍ ብሎ ይደመጣል። ናሬሽኑ ወይም ደግሞ ሰው በሚያወራበት ቦታ ላይ ደግሞ ትንሽ ዝቅ ብሎ እንዲደመጥ ሆኗል ማለት ነው። ለምሳሌ ፕሌይ ልበለውና እስቲ እንመልከት ከቀድም ደግሞ ያለውን ልዩነት ማለት ነው። በአንዲት ጥምቀት የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በእግዚአብሔር ዘንድ እኩል የሚታዩ መሆናቸው በጣም ጥሩ፣ በጣም ይሻላል፣ በጣም የተሻለ ነው ማለት ነው። ስለዚህ አሁን እንደዚህ አድርገናል። በዚህ ደረጃ ሚክስ አድርገናል። በዚህ ደረጃ ምንፈልግ ከሆነ ከዚህም ደግሞ ማሳጠር ወይም ደግሞ ማሳነስም እንችላለን። እንደዚህ ድምፁን እንዲቀንስ ማለት ነው። ከዚህም ከፈለግን ዝቅ አድርገን በዚህ አይነት መልኩ ምን እናደርጋለን? ማሳነስ እንችላለን። እስቲ አሁን ደግሞ እናዳምጠው። በአንዲት ጥምቀት የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በጣም ጥሩ ምርጥ። ስለዚህ አሁን ይህን ባክግራውንዱን እንደዚሁ እንዳለ ይሄኛው ደግሞ ሰው የሚያወራበት ቦታ እንዳለ ሁለቱም ምን ማድረግ እንፈልጋለን? አንድ ላይ መርጅ ማድረግ እንፈልጋለን። አንድ ላይ አምጥተን አንድ ማድረግ ማዋሃድ፣ ሚክሲንግ የሚባለው ደረጃ ላይ ደርሰናል ማለት ነው። አሁን ምንድነው ያደረግነው? ባክግራውንዱንና የሚወራበትን ሜይን ሰብጀክቱ የሚያወራበትን ማመጣጠን ነው እስካሁን የሰራ ነው። ድምፁም ማመጣጠን፣ አንደኛው ከሌላኛው እንዳይበልጥ፣ መቼ መሰማት መቼ ደግሞ ጸጥ ማለት መቀነስ ድምፁ እንዳለበት ነው ወስነን የሰራ ነው። አሁን ደግሞ ዋናው ስራ ነገር ግን በጣም ቀላሉ ስራ ላይ መተናል። ዋና በጣም አስፈላጊ ነው፣ ነገር ግን ሲሰሩት ደግሞ በጣም ያልተወሳሰበና በጣም ቀላል ሊባል የሚችል ነው። ባለሙያዎች ሁልጊዜ ዘውትር የአውዲዮ ኤዲቲንግ ባለሙያዎች ዘውትር የሚያካብዱት ወይ ደግሞ ሚክስ ስለማድረግ ሚክሲንግ ብለው ብዙ ጊዜ ደጋግመው ሲጠሩት እንደምንሰማው ማለት ነው። ስለ ሚክስ ነው የምናደርገው። አሁን በቀላሉ ምን እናደርጋለን? ይህንን ሁለቱን የላይና የታቹን አንድ ላይ ስቴሪዮ እናድርገዋለን። ቅድም ሁለት ስቴሪዮ የነበረውን ነጥለን ሞኖ አድርገን አንዱን ዲሊት አድርገናል። አሁን ደግሞ ምን እናደርጋለን? እነዚህ ሁለቱን ከላይና ከታች ያለውን ይህንን ስቴሪዮ እናድርገዋለን። እዚህ ጋር ምን የሚል ኦፕሽን አለ? ሜክ ስቴሪዮ ትራክ የሚል አለ። ሜክ ስቴሪዮ ትራክ። ከዛ እዚህ ጋር ምን የሚል አለ? ቀጥታ የስ እንለዋለን። ዱ ዩ ዊሽ ቱ ኮንቲኒው ይላል። የስ እንለዋለን፣ እንቀጥላለን። ምናልባት ሄርዝ ሬቱ የተለያየ ቢሆን ነው። አሁን በዚህ አይነት መልኩ ይሄ ደግሞ እዚህ ጋር ልክ እንደምትመለከቱት ናሬት የሚደረግበት ወይም ደግሞ የሚወራበት ቦታ ላይ ድምፁ ዝቅ ያለ ነው፣ ሌላ ቦታ ላይ ከፍ ያለ ነው። አሁን ደግሞ ምን እናደርጋለን? ይህንኑ ሰሌክት እናደርግና ቀጥታ ማለት ነው አሁን መነጠል የማንችልበት ወይ ደግሞ አሁን እስከዚህ ደረጃ ድረስ እስከዚህ ድረስ መለያየት እንችላለን። እስካሁኑ ድረስ ማለት ነው። ይቅርታ እዚህ ጋር እስካሁን በሰራኑ ድረስ መለያየት መነጠል እንችላለን። ለምሳሌ ምን በማድረግ እዚህ ጋር ስፕሊት ስቴሪዮ ትራክ ብለን ይህንን መነጠል እንችላለን። ነጠል ማለት ነው። አሁንም የተለያዩ ናቸው። ይህንንም ለብቻ መስማት እንችላለን። እንዲሁም ደግሞ የላኛውን ባክግራውንዱንም ለብቻው መስማት እንችላለን። ይህንን ለብቻ መስማት ወይም ደግሞ ይህንን ለብቻ መስማት እንችላለን ማለት ነው። ከዚህ ቀጥለን ሜክ ስቴሪዮ ትራክ አድርጓለን። ድጋሜ አንድ አድርጓለሁ። ከዚህ ቀጥለን ደግሞ ሚክስ ስናደርገው ፍጹም ስለማይነጣጠሉ ስለማይለዩ አንድ ላይ ማለት ነው። ለምሳሌ በልና የአቮካዶና የፓፓዬ ጁስ ለየብቻ ሲቀርብና አንድ ላይ ደግሞ ሲበጠበጥ ይለያያል። ለየብቻ ሲቀርብ መነጠል እንችላለን። አንድ ላይ ደግሞ ሚክስ ተደርጎ አንድ ላይ ደግሞ ብሌንድ ተደርጎ ሲቀርብ ደግሞ ሁለቱም መለየት አንችልም ማለት ነው። እዛ ደረጃ ነው የምናደርሰው። አሁን ከዛ በፊት ግን ምን እናደርጋለን? ባካፕ እናስቀምጣለን። ሁልጊዜ ስንሰራ ኦሪጂናል ፋይሎች ላይ ወይም ደግሞ የሆነ ቦታ ላይ መቀየር እንደማንችለው ወደኋላ መመለስ የማንችልበት ቦታ ላይ ስንደርስ
ያንን ስናውቅ ባካፕ ሰርተን ነው ወደዛ ስቴጅ የምንሄደው ማለት ነው። ምን እናደርጋለን? እዚህ ጋር ቀጥታ ባዶ ቦታ ላይ ማለት ነው እዚች ጋር እዚህ ባዶ ቦታ ላይ ሰሌክት ካደረገን በኋላ ኤዲት እንመጣለን። ከዛ ዱፕሊኬት ካደረገን በኋላ ይሄንን ቀጥታ ሴሌክሽን ቱል ጫንና ሴሌክት አድርጋለሁ። እዚህ ጋር ሴሌክት ካደረኩት በኋላ እዚህ ጋር ምን ይላል? ትራክ የሚል አለ። ትራክ ይላል። እዚህ ጋር ሚክስ የሚል አለ። ሚክስ ስቴሪዮ ዳውን ቱ ሞኖ የሚል አለ። ቀጥታ ይሄንን ሁለቱን ስቴሪዮውን አንድ ላይ ሚክስ አድርገ ሞኖ አድርግልኝ ማለት ነው። ከዛ ሴሌክት አደረኩትኝ። ይሄ ባካፕ ነው። እዚህ ጋር እንዳይቀላቀልብን ሪኔም አድርገዋለሁ። እዚህ ጋር ሪኔም ባካፕ ብዬ ሪኔም መጠባበቂያ ማለት ነው። ኦኬ ያደረኩትኝ። አሁን ይሄ ፋይል ሙሉ ለሙሉ ሚክስ ሆኗል። እስቲ እንስማው፣ እስቲ እናዳምጠው። በአንዲት ጥምቀት የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በእግዚአብሔር ዘንድ እኩል የሚታዩ መሆናቸው። በጣም በጥሩ ሁኔታ ሚክስ አድርገነዋል። ቀጥለን አንድ ነገር ይጎለናል። እሱ ምንድነው? እሱ ይሄ ሚክስ የተደረገ ትራክ አንድ ነው፣ ሞኖ ነው። እንዴት አድርገን ይህን ሞኖ ወደ ስቴሪዮ ማምጣት እንችላለን? ሞኖ አንድ ድምፅ ወይም ደግሞ አንድ ትራክ ላይ ያለ ድምፅ ነው። እኛ ደግሞ የሰው ልጆች ስንፈጠር ራሱ ሁለት ጆሮ ነው ያለን። ለዚህ ለግራና ለቀኝ ባላንስ እንዲያደርግ የሚደመጠው ምን ያስፈልጋል? ስቴሪዮ መሆን አለበት ትራኩ። ስቴሪዮ ካልሆነ ሞኖ ብቻ ከሆነ ምናልባት የምንጠቀምበት ዲቫይስ ይለያል ማለት ነው። አብዛኞቹ ዲቫይሶች ግን አብዛኞቹ የድምፅ ማጫወቻ እቃዎች፣ ቴክኖሎጂ እቃዎች ግን ግራና ቀኝ ስፒከር አላቸው። ግራና ቀኝ ወይም ደግሞ ሌፍት እና ራይት የሚባለው ማለት ነው። ለዛ ነው ብዙ ጊዜ ድምፅ ፎርማቶችም ወይም ድምፆች ስቴሪዮ ሆነው የሚመጡት ወይም ደግሞ በስቴሪዮ የሚደመጡት። ለምሳሌ በልና ሄድሴት በጆሮ የሚደረግ ሄድሴት ግራና ቀኝ አለው። አሁን በዚህ በሞኖ ብቻ ሪከርድ አድርገን ጭነን ወይ የሆነ ሜሞሪ ላይ ወይ እንትን ላይ ጭነን በሄድሴት ብናዳመጠው በአንድ ጆሮ ብቻ ነው የምንሰማው። በአንድ ጆሮ፣ በሌላኛው ጆሮ የለም። ምክንያቱም አንድ ነው፣ ሞኖ ነው። ይሄ ሞኖ ብቻ ስለሆነ ማለት ነው። ያ እንዳይሆን ምን እናደርጋለን? ይሄንኑ ሞኖውን ሁለት አድርገን ዱፕሊኬት አድርገን አባስተን ይሄንኑ ማለት ነው ሁለት አድርገን አንዱን ግራና አንዱ ቀኝ እናደርገዋለን። ይሄንኑ ምን እናደርጋለን? ኤዲት ላይ መተን ዱፕሊኬት እናደርገዋለን። አሁን እዚህ ጋር ከባካፑ በታች ነው። ከባካፕ ቅድም ካስቀመጥነው ፋይል በታች ነው የሆነው። ስለዚህ ምን እናደርጋለን? ይሄንን እዚህ ጋር ኦፕሽን ላይ እንመጣና 3 ነጥብ አለች። እዚህ ጋር 3 ነጥብ እንመጣለን። ሙቭ ትራክ አፕ የሚል አለ። ወደዚህ ከፍ እናደርገዋለን። አሁን ሁለት የተለያየ ነው፣ ለየብቻ ናቸው። ሁለት ናቸው። አንድ ይሄ ነው፣ ሁለተኛው ይሄ ነው። ይሄንን ነው ስቴሪዮ ማድረግ የፈለግነው። አንድ ነገር ግን ይጎለናል። እሱ ምንድነው? እሱ አልወሰንም፣ የትኛው በግራ ነው የትኛው በቀኝ ነው የሚለውን ማለት ነው። ለዛ እዚህ ጋር ሌፍት የሚል አለ፣ ራይት የሚል አለ። እዚህ ጋርም ሌፍት የሚል አለ፣ እዚህ ጋርም ራይት የሚል አለ። ሌፍት የሚለውን ወደ ሌፍት የላኛው ወደ ሌፍት ድራግ አድርጓለሁ እስከ መጨረሻ። ይሄ በግራ ስፒከር ብቻ የሚደመጥ ነው ማለት ነው። ሁለተኛውን ደግሞ ወደ ራይት ፓን አድርጓለሁኝ። ይሄኛው ደግሞ በራይት በኩል በቀኝ በኩል ብቻ የሚደመጥ ነው ማለት ነው። ስለዚህ አሁን ምን ቀረ? ይሄ ሶሎ የሚለውን ከሁለቱም ላይ አነሳና በመቀጠል ከላይ ይሄ ከታችኛው አይደለም ከላይኛው 1 2 ከላይኛው ላይ ማለት ነው 3 ነጥብ ጋር ሄድና ምን የሚላለ እዚህ ጋር ሜክ ስቴሪዮ ትራክ የሚላለ ሜክ ስቴሪዮ ትራክ የሚላለ። ከዛ ምን አደረኩ ማለት ነው? ስቴሪዮ አደረኩት። አሁን ሁለት ሆኗል፣ እንዲሁም ደግሞ ሚክስ ተደርጓል ማለት ነው። ይሄንን ሶሎ አድርገን የምንሰማው በአንዲት ጥምቀት የልጅነትን ጸጋ የተጎናጸፉት በደመ ክርስቶስ የተዋጁ ክርስቲያኖች በእግዚአብሔር ዘንድ እኩል የሚታዩ መሆናቸው። በዚህ አይነት መልኩ ሚክስ አድርገናል ማለት ነው። አመሰግናለን። ቴንኪዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለ ድምፅ ምን ታስባላችሁ? ድምፅን ምን ያህል አስፈላጊ ነው ብላችሁ ታምናላችሁ? ድምፅ ኤዲቲንግስ ምን ያህል ወሳኝ ነው ብላችሁ ታምናላችሁ? ኮሜንት ላይ ጻፉልን። ሼር አድርጉ። ያላችሁን ልምድና ክህሎትም ሼር አድርጉን። ለመማር ዝግጁ ነን። እንዲሁም ደግሞ ለሌሎች እንዲዳረስ ደግሞ ሼር፣ ኮሜንት፣ በቀጣይ ደግሞ ሌሎች ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ። ለዛሬ አበቃው።
ሰላም። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። አሜን።